ሰላም ቤተሰብ ያለሁት አይንዶቨን ከተማ ነው። አይንዶቨን የሆላንድ ከተማ ስትሆን በውስጡ ያሉትን የሚታዩ ነገሮችን አንዳንድ ነገሮች ከተማ ውስጥ ያሉትን ነገሮች ዞር ዞር እያልን እናያለን። አብራችሁን ቆዩ። ዊንተር እያለፈ ስለሆነ አሁን ሰመር እየገባ ስለሆነ የመጀመሪያው ቆንጆ አየር ማለት ይቻላል ዛሬ ወደ 25 ዲግሪ ሴልሲየስ ነው። ትክክለኛ በቃ የአዲስ አበባ አየር ማለት ነው። ከተማ ውስጥ የሆነ እስቲ ምናልባት ገበያ አይነት ነገር አለ። እስቲ ገበያ ከሆነ ወደ ውስጥ ገብተን ያለውን ነገር ሁሉ እናያለን። የሚሸጡትን የሚሸምቱትን እናያለን። እንግዲህ የሆላንድ ገበያ የፈረንጆች ገበያ እስቲ ምን አይነት እንደሆነ እንመለከታለን። አም ኤክሳይትድ ለእናንተ ለማሳየት። እንዴ ገበያ አልኩኝ። እዚህም ገበያ አለ እንዴ አልመሰለኝም ነበር። ልክ ስመጣ የተገረምኩበት አንዱ ነገር ነው። ገበያ ሳይ ገበያ አለ እንዴ ማለት ነው። ጣፋጭ ነገር ምናምን ኩኪሶች፣ የሚበላ ነገር ይሸጣል። እዚህ ጋር የምታዩት በቀኝ በኩል ቦርሳ፣ ቴክስታይል ምናምን ጨርቃ ጨርቆች፣ የተለያዩ ጨርቃ ጨርቆች ይሸጣል። የተለያየ ቋንቋ ነው የምሰማው ታውቃላችሁ። በብዛት የውጭ ሀገር ዜጎች ናቸው እዚህ እንደዚህ አይነት ቦታ ላይ ተገኝተው ሻጩም ሸማቹም በብዛት ከመቶ ምናልባት 70% ያህሉ የውጭ ሀገር ዜጎች ናቸው። ሻጩም ሸማቹም የተለያየ ቋንቋ የሚነገርበት ከተማ ነው አይንዶቨን። እዚህ ጋር ደግሞ ቦርሳ ምናምን፣ እዚህ ጋር የምትመለከቱት የቴክስታይል ምናምን ጨርቃ ጨርቅ ነው። ይሄን ይመስላል እንግዲህ የውጭ ሀገር ገበያ። አንዳንድ ሰው እንግዲህ እንዲህ ገበያ አለ ብሎ የሚገረም ይኖራል እና እንደኔ ይኸው እንደዚህ ያለ ዝም ገበያ ቅዳሜ ገበያ አለ። በተለያየ ቦታ ነው፣ እዚህ ብቻ ሳይሆን በተለያየ ቦታ። ይሄ አሁን የማክሰኞ ገበያው ነው ከተማ ውስጥ። ቅዳሜ ገበያ የሚባል ደግሞ አለ። ቅዳሜ የተለያየ ፍራፍሬ ምናምን ገበሬዎች አምጥተው ፍራፍሬያቸውን የተለያየ የሚበላ ነገራቸውን ይዘው ቅዳሜ ገበያ ላይ የሚሸጡበት ማለት ነው። የተለያየ ቦታ እንደዚህ በየሳምንቱ። እዚህ ጋር ደግሞ በብዛት የምትመለከቱት ቴክስታይል ነው። ጥሩነቱ ምንድነው? ከሱቅ ከሚሸጡት የተወሰነ ይቀንሳል። ገበያ ላይ ሲሆን ሰውም ያው መጥቶ የሚገዛውም ለዛ ነው የሚቀንስ ስለሆነ ማለት ነው። ከሱቅ ከሚሸጠው በጣም በብዙ ፐርሰንት ይቀንሳል እዚህ ገበያ ላይ። ያ እንደምትሰሙት በጣም በተለያየ ቋንቋ የሚነገርበት ቦታ ነው። አረብኛ ማላቀው ብዙ ቋንቋዎች ልፍ ሲሉ የሚያወሩት ብዙ የተለያየ ቋንቋ ነውና በቀጣይም ሆላንድ ውስጥ ካሉ ከተሞች የትኛውን ከተማ ማየት እንደምትፈልጉ ኮሜንት ላይ አሳውቁ። ያውንም የምትሰሙት ደችኛ አይደለም፣ ማላቀው ቋንቋ ጭራሽ ሰምቼው ማላቀው ቋንቋ ነው። በጣም ይገርም ነው። በጣም ብዙ አይነት ቋንቋ ነው የሚነገረው። እዚህ ደግሞ መተናል። ይህ ወርቅ ነው ወይስ ወርቅ ቅብ ነው? ወርቅ ቅብ ነው ግን አይለቅም፣ ብዙ ጊዜ ይፈጃል፣ ቶሎ የሚለቅ አይደለም እያለች ነው። እና 10 ይሆናል አለች። በጣም ርካሽ ነው። ሁሉም 10 ይሆናል። ሲታይ በስመ አብ ወርቅ ነው የሚመስለው ነው። 10 ወይስ ነቲንግ? ይሄ ደግሞ መሀል ከተማው ነው። በጣም ደስ የሚለው መንገዶቹ ንጹህ ናቸው። በቃ በቀኝም በግራም ምንም ቆሻሻ አጥተው
የፊት ለፊት የምትመለከቱት ቸርች የካቶሊኮች ቸርች ነው። ሴንት ካትሪና ቸርች ይባላል። እስቲ እሱን ትንሽ ምናልባት አሁን አይ ቲንክ የሚዘጋበት ሰዓት ነው። ከደረስን ግን እስቲ እዛ ገብተን የሚታይ ነገር ካለ እስቲ ያሳያችኋለሁ። እዛ ገብተን እንጠይቅና ወደ 73 ሜትር አካባቢ በጣም ትልቅ ነው፣ ረጅም ነው እና ለከተማዋ በጣም ትልቅ የሆነ ድምቀት ነው። የካቶሊኮች ቸርች ሴንት ካትሪን እንገባና እስቲ የሚያስጎበኙን ከሆነ ፎቶ ማንሳት የምንችል ከሆነ ገብቼ አላቅም፣ ግን እስቲ ይሄ ደግሞ ስልክ ነው። አፕል አይፎን 13 ፕሮ ማክስ 1 ቲቢ ይላል። 1 ቴራባይት 725 ዩሮ ሰከንድ አንድ ነው። አዲስ ነው። ሳምሰንግ ጋላክሲ A15 5G 180 ዩሮ። ሆነር ማጂክ 5 ፕሮ 450 ዩሮ። ሳምሰንግ ጋላክሲ ዋች 7 135 ዩሮ። እስቲ ገብተን አንዳንድ ነገሮች እንስቲ። አፕል ኤርፖድ ሰከንድ ጄኔሬሽን 85 ዩሮ። ኦኬ 9 ሴሪ አፕል ዋች 325 ዩሮ። ዋች አልትራ 2 49 ሚሊ ሜትሩ ነው 580 ዩሮ። አገር ቤት ካለው ጋር ዋጋ እዚህ ለማነጻጸርም ይጠቅማቸዋል። አይ ቲንክ 240 ዩሮ ይላል የጎፕሮ ኤሮ 11 ሚኒ። እዚህ ጋር ደግሞ ካኖን ኢኦኤስ 6D ማርክ 2 ቦዲ ብቻ ማለት ነው 580 ዩሮ ነው። ሌላ ደግሞ ብሉ የማይክሮፎን 80 ዩሮ ይላል። ብሉ የቲ ኤክስ ኦኬ። እንደምትመለከቱት እንግዲህ በዚህ በቀኝ በኩል ብዙ ሰዎች ቁጭ ብለው ኢንጆይ እያደረጉ ነው። እችን ቀን በጣም ነው የሚናፍቋት። ጥሩ አየር ሲሆን በቃ በጣም ቀኗን ለመጠቀም በደንብ ነው በቃ ጥረት የሚያደርጉት። በቃ ኢንጆይ ያደርጓታል። ከስንት አንድ የምትገኝ አየር ስለሆነች ቆንጆ አየር ከሆነ በቃ ሁሉም በተቻለ መጠን ጥሩ ከሆነ አየሩ ውጭ መሆን ነው የሚፈልጉት። እንግዲህ እንደምትመለከቱት የካቶሊኮች ቸርች ሴንት ካትሪን በ1867 የተገነባ በ1861 ተገንብቶ በ1867 ነው ያለቀው። እስካሁን ድረስ እንግዲህ ያለ ጸንቶ በከተማ ውስጥ በጉልህ ቦታ የሚታይ ቸርች ነው የካቶሊኮች ቸርች። እንደምትመለከቱት በጣም ሂውጅ ነው። 73 ሜትር ርዝመት ነው ያለው። በጣም ትልቅ ነው። ውስጥ እንገባና የሚያስገቡን ከሆነ እስቲ ገብተን ፎቶም ከቻለን ቪዲዮ እንሰራለን። እዚህ ጋር የሚታዩት ጎብኚዎች ናቸው እና አይ ቲንክ እያስጎበኛቸው ነው። አሁን ወደ ውስጥ ሊገቡ ነው። ውስጥ የሚፈቀድ ከሆነ ውስጥ ገብቼ ቀርጻለሁ። ውስጥ አሁን ሊዘጋ ነው አለኝና በጣም ጥቂት ደቂቃ ነው ያለኝ። 5 ደቂቃ ፈቅዶልኛል።
Oké, dankjewel meneer. Alsjeblieft. Oké, hoi, dag. De elektriciteit is uitgevallen vandaag, dus we hebben een speciale Oh, steekbekend. Dat is ja, niks ja. grote ogen. Ja, een beetje donker. Altijd zo of niet? Nee, gewoon iets licht. Ja, oké. Hoe laat is open eigenlijk? Om 10 uur gaat het open, tot 4:30. 10 tot Iedere dag, half 5. behalve maandag. Iedere dag, behalve maandag. Dinsdag tot zondag. Ja. Oh, zo. Oké, mooi. Kom ik misschien een andere keer filmen? Ja? Je bent Is goed. Bedankt voor de toelichting. Oké, dankjewel hè. ጨለማ ነው ማብራት የለም ፎቶም ለማንሳት ቪዲዮም ለማድረግ ምንም ማብራት ጭልጭል የሚል ትንሽ ማብራት ነው ምንም ይኛል ለምንም ለቪዲዮም ለፎቶም አይመችምና እስቲ እንግዲህ ወይ ሌላ ጊዜ በሌላ ቪዲዮ እንመለስበታለን አሁን ደግሞ ጠቤት መተናል ጠቤት እንግዲህ የሚበላ የሚጠጣ ነገር እንቀማምስና ከዛ ወደሚቀጥለው ደግሞ ነገራችን እንሄዳለን ሜዲየም 2872 ነው ቁጥራችን ቦታ እንያዝና እንቀመጥ በጣም ቢዚ ነው ቦታ እንዲህ በቀላሉ እናገኘው መስለኝ ኦኬ እዚህ ጋር ቦታ አለ በቀጣይ ሆላንድ ውስጥ ካሉ ከተሞች የትኛውን ከተማ ላስጎብኛችሁ አምስተርዳምን ሮተርዳምን ወይስ ዘሄግ ደንሃግን ኮሜንት ላሳውቁኝ